ትንሽ የጤና ችግር ገጥሞታል። የዲስክ መንሸራተት ባለሱቆኝ ተገናኝተናል። ያለሁት ጣፎ ሚሽን ነው። በምንወደው በመናከብረው የጉራግኛ ሙዚቃ ንጉስ ከምንለው ጀማል መሐመድ ቤት ነው የተገኘነው። የዛሬ 4 ዓመት እዚሁ ቦታ ተገናኝተን ነበር። በርግጥ ቦታው ተቀይሯል። የዛሬ 4 ዓመት ጀማል በከባድ ችግር ውስጥ ባለበት ወቅት የጉራጌ ልጆች ከያላችሁበት ደርሳችሁ ያንን ሁሉ የሙዚቃ ስራዎች ለሰራ ባህላችንን ለጠበቀ መልካምነት ሲያስተምረን ለኖረ ሰውማ አለን ብላችሁ በአንድ ወር በጣም ብዙ እንቅስቃሴ አድርገን የህንፃ መሳሪያ ሱቅ ከፍቶ እየሰራ ነበር። በርግጥ ያ የህንፃ መሳሪያ ሱቅ በኮሪደር ልማት ምክንያት ፈርሷል። ከዛም በኋላ ለተወሰኑ ጊዜያት ጀማል ስራ ላይ አልነበረም። አሁን ደግሞ እንደ አዲስ በአዲስ ሞራል እዚህ ከፍቷል። በርግጥ እቃዎቹ ቀንሰዋል። ያኔ በነበረው በሞላው ልክ አይደለም። አሁንም እንመልሰዋለን። ተመልሶ እንዲማገገሙ ከኮሪደር ልማት በኋላ በጣም ትልቅ ነገር ነው። ለወራት ስንት ወር ዘጋ? 4 ወር አካባቢ አይደል? 4 ወር እንዳለቀውን ቤት አስቀምጦት ጠፍቶ ነበር። ጀማል መሐመድ ምን ላይ ነው ስትሉልህ ነበራችሁ። በጣም ብዙ ሰዎች ሲጠይቁ ነበር። በቃ ስራ ላይ ስለሆነ ወጥሮ እየሰራ ስለሆነ ነበር በየጊዜው ካሜራ እያያዝን ማንመጣበት እንጂ እኔና ጀማል እንኳን እንገናኛለን። አሁን ግን ያለበት ሁኔታ ትንሽ የጤና ችግር ገጥሞታል። የዲስክ መንሸራተት ያም የገጠመው እዚህ ስራ ላይ በጣም ከባድ የጉልበት ስራ ይሰራ ነበር። ሌሊት እየተነሳ መርካቶ ትሄድ ነበር አይደለ? ከሌሊት እየተነሳ መርካቶ ይሄድ ነበር። እቃዎችን ራሱ ይሸከም ነበር። እዚህ ስራ ላይ ያለውን ነገር ራሱን ለመቀየር ብሎ ማና ሱቁ አሪፍ ደረጃ ላይ ሲደርስ ነው የኮሪደር ልማት የፈረሰው። አሁን በዛ ምክንያት የዲስክ መንሸራተት ታሟል። የሚሰራለት ሌላ ተቀጣሪ ሰውም የለም። ራሱ ሕክምና በሚያስፈልገው ሰዓት ሱቁን እየዘጋ ነው እየሄደ ያለውና ይሄ ትንሽ አስቸጋሪ ሆኖበታል። አግኙን። ልታግዙት የምትፈልጉ ሰዎች በተለይም ሕክምናውን ልታመቻቹለት የምትችሉ ሰዎች ከዲስክ መንሸራተት ጋር የአጥንት እና የዲስክ ጉዳይ ላይ ስፔሻሊስት የሆናችሁ ብዙ ዶክተሮች አላችሁና አለን በሉን። ፊዚዮቴራፒም ታዞለታል። ፊዚዮቴራፒም በአሪፍ ሁኔታ ልትሰሩለት የምትችሉ ክሊኒኮች አግኙን። ይሄን ሱቅ ትንሽ ደብዘዝ ብሏል። የጤናውን ጉዳይ ፊክስ እናድርግና በሱ ጉዳይ ላይ ሐኪሞችን ሆስፒታሎችን እናገኝና ይሄን ሱቅ ግን በደንብ አድርገን ጀማል መሐመድን በሚመጥን ልክ እናስመርቀዋለን። ከዛም ወደ ነበረበት ወደ ስራው ይመለሳል። ከኛ ጋር ግን የሱ ትልልቅ ስራዎች ዘመናዊ ሽሬ ዜማዎቹ፣ ዘመናዊ ሽሬ መልእክቶቹ አብረውን ይቆያሉ። እና ጀማል ምን ታስተላልፋለህ? ያኔም ብዙ ያገዙ ሰዎች አሉና በምን ሁኔታ ላይ አልፈሃል? ምንስ ላይ ነበርክ የሚለውን እስቲ ከዛ በኋላ ያው ወደ ሚዲያ መተን የተወሰነ ነገር ነው ያለው እንጂ በተለይ ከሱቁ መከፈት በኋላ ምንም ነገር አላስተላለፍንም ለህዝብ። ጀስት ፎቶዎቹን ፖስተን ጀማል ስራ ላይ ነው ብቻ ነበር ያለውና እየሰራህበት የነበረው ጥረቱ ምን ይመስል ነበር? አሁን ላይስ ያለበት ሁኔታ ምንድነው? እሺ፣ አመሰግናለሁ ተስፉ። በመጀመሪያ ያው ባለፈው ጉዳይ ስራ ሲጀምር ያው በብሔረሰቤ የኮራሁበት ነው። ለብዙ አመታቶች ከስራ ውጭ ነበርኩኝ። ከዛ በኋላ አንተ በጀመርከው ባስተባበርከው በሚዲያው ሰምቶ ወዲያው የሰጡኝ ምላሽ በጣም የሚያስደስት ነው። እንኳንም ለፋው ለብሔረሰቡ፣ እንኳንም ለፋው ለገንዘብ፣ እንኳንም አልሰራው የሚል ብዙ ተስፋ እንዲኖረኝ አድርጌያለሁ። ከዛ በኋላ ባለው ሁኔታ ስራውን ጀምሬ በጥንካሬ ነበር የምሰራው። ጎንበስ ቀና ስል ጠዋት 11 ሰዓት ተነስቼ መርካቶ እየሄድኩ ዕቃ እያመጣሁ ምን እያልኩ እዚህ የሚሸከሙ ሸክም ጉልበት የሚፈልጉ ብዙ ስራዎች አሉበት ህንፃ መሳሪያ ከነሱ ጋር ደፋ ቀና እያልኩ እየሰራሁ ነበር። በመሃል በዚህ በኮሪደር ልማቱ ሱቅ ከፈረሰ በኋላ እቃው ታሽጎ ቤት ተቀመጠ። ወዲያ ወዲህ ሲንገላታ ብዙ እንትን አለ። ይሄ እንዳለ ሆኖ ግን ጠንክሬ ወደዛ እመለሳለሁ ያው ከሰው ጋር የመጣ ነው በሚል ነበርና አጋጣሚ የዲስክ መንሸራተት አጋጠመኝና ትንሽ ሞራሌን የነካብኝ እሱ ነው። አሁን ጎንበስ ቀና ማለት አልቻልኩም። ግራግሪ አይታዘዝም። ይሄ ያስነክሰኛል። የወገብም ችግር የዲስክ ጉዳይ ከወገብ ጋር የተያዘ ስለሆነ ጎንበስ ቀና ለማለት ችግር አለብኝ። እሱ እንግዲህ ወደፊት እንፈታዋለን ከፈጣሪ ጋር እንደሁኔታው እና የስራው ነገር ምንድነው? ጠንካራ ነኝ፣ ጎበዝ ነኝ። እቺ ዲስኳ ባታመኝ ኖሮ ሰራተኛም የለኝም፣ ብቻዬን ነው። የዚህ ተጽዕኖ ነው ያባባሰብኝና እና አሁንም መልእክት ተስፋ በአጋጣሚ ነገርኩት በዚህ ጉዳይ ላይ መጥቶ ጠየቀኝና አሁን ያለው ሁኔታ እንግዲህ ካስተላለፈ የሚሆነውን እናያለን። ግን ፈጣሪ የተመሰገነ ይሁን ደህና ነኝ እስካሁን። በዚህ ሁኔታ ላይ ነው ያለው። አሁን መጀመሪያ የሚያስፈልገው የሕክምናውን ጉዳይ መፍታት ነው። ከዛ ደግሞ ሱቁን እናስመርቃለን። ሰውም አድናቂዎችም ከያሉበት መጥተው ሰብስበናችሁ ይዘናችሁ እንመጣለን። ትመጣላችሁ፣ አይመለከተኝም። ስትፈልጉ ቀለም፣ ስትፈልጉ የሆነ ፒንሳም ግዙ፣ ግን ትገዛላችሁ። ሁላችሁ በባስ መጣችሁ ማለት ነው። እንገናኛለን።